بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وديت كبراتشو ወንድሞቻችን አባቶች በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ በደንብ አላፈጠራችሁም ሰላም አለይኩም ወራህመቱላሂ ወበረካቱ ወጪ የለውም አብሽሩ ሰው ወጪ ነው የሚፈራረ ያው እንግዲህ በአመታት ነው የተገናኘነው አመት ነው በአመት ተገናኝተናል እንግዲህ አላህ Subhanahu Wa Ta'ala ግንኙነታችን አሁንም አላህ ያማረ አላህ ያድርግልን ከማከላችንም እንግዲህ ያጠገባችን የነበሩ አባቶች ወንድሞች እናት እህቶቻችን ዛሬ እዚህ ቤት በመናረግላቸው ዱዓ አላህ ቀብራቸውን አላህ ያሳምረው ረውደቱ ሚን ሪያዲል ጀና አላህ ያርግላቸው ከቀብር ጥበት አላህ ይጠብቃቸው የተሻለ ቤት አላህ ያርግላቸው ያ አየቱሃ ነፍሱ ሙጥመኢና አንቺ የተረጋጋሽ ነፍስ ከተባሉት ነፍሶችም አላህ ያርጋቸው የተለመነው ከቤቱ ነው የተለመነው ባለሐቁ ገዳይ የሆነ ጌታ አንሺ ሿሚ የሆነ ጌታ ነውና አላህ በረህመቱ በእዝነቱ ካዘነላቸው ባሪያዎች አላህ ያርግላቸው እንግዲህ ዛሬ ወንድሞቻችን በሰጡን ርዕስ መሰረት ትልቁና የሰው ልጅ ተሳካለት የሚያስብለው ትልቅ ርዕስ ነው የተሰጠው ያው ይሰግዳል ይጾማል ቤተሰብ ይቀጥላል አማና ይጠብቃል ከኒፍቅና ይጠበቃል ልጅ ያሳድጋል ያገባል ሁሉም ነገር በሐላል አድርግ ሲባል ሮጦ መጨረሻው የሰው ልጅ ምንድነው ስኬቱ ልካውን አንዳንድ ሰው የዘመኑን ጥሩ መኪና ሲይዝ ምን እንለዋለን ሰክሰስፉል ሆነ ይልሽ በቃ ተሳካለት እንላለን ወይም ቆንጆ ቤት ስናይ ሰክሰስፉል ሆነ ብለን እንጠራዋለን ያን ወይም ጥሩ ብርስ ያው ይሄም ሰው የተሳካለት ማሻአላህ ቀላል አይደለም ያለው ገንዘብ ብለን ጥሪ እናረጋለን ወይም እናወራለን በርግጥ ለመብላት ለመጠጣት ገንዘቡን ካበቃለት ለመልበስ ካበቃለት አው በዱንያ ላይ መጠቃቀሚያ አግኝተዋል የአኺራ ግን ሰክሰስ አይደለም አንድ ሰው ተሳካለት የሚባለው አላህ ሰክሰስ ብሎ ስኬታማ ሰው ተብሎ አላህ የሰየመው ማን ነው ካለ فمن زحزح عن النار وادخل الجنه فقد فاز አላህ ከእሳት የጠበቀው ሰው ጀነት ያስገባው ሰው فقد فاز እሱ ነው ሰክሰስ የሚባለው ሰው ተሳካለት የሚባለው ሰው እሱ ነው እንጂ ጥሩ ገንዘብ ብቻ ስላገኘ ሰክሰስ አይባልም አላህ ይጠብቀንና አንዳንዴም ጥሩ ገንዘብም ሰጥቶ ማታ 7 አይነት 9 አይነት ኪኒን ሊያስውጥ ይችላል ምትቆጥሮ ቆንጆ 13 ቦታ አካውንት ይኖርሃል ነገር ግን 7 አይነት 9 አይነት ኪኒን እንድትውጥ ያደርጋል ይሄ ከምግብ በኋላ ይሄ ከምግብ በፊት ይሄ ከእንቅልፍ በፊት ይሄ ከእንቅልፍ በኋላ ይሄ ለሊ 9 ሰዓት እየተባለ ይመጣል ያው ሰክሰስ አይደለም በትክክለኛ ግን አንድ ሰው ተሳካለት ከተባለ ልክ አሁን አሸረቱል ሙበሽሪን ሲባል ሰክሰስ ናቸው 10 ጀነት የተመሰከረላቸው ሰሃቦች ሲባሉ በቃ ሰክሰስ ናቸው አቡበከር ሲባል ዑመር ሲባል ዑስማን ሲባል አልይ ሲባል ጠላሃ ሲባል ሰዓድ ሲባል አብዱራህማን ኢብኑ አውፍ ሲባል እነዚህ ሲጠሩ በቃ ባለ ሰክሰስ ናቸው አኺራን ዱንያን ነግደውት ሄደዋል በደንብ አርገው ለአላህ ቤት ቆመዋል ተውሂዱ የበላይ እንዲሆን የአላህ ብቸኝነት የበላይ እንዲሆን ታግለዋል ነፍሳቸውንም ገንዘባቸውንም ሰጠዋል ሰክሰስፉል ሆነ ዱንያ ለቀው ሄደዋል ይህ ማለት ግን ከዱንያ እንሽሽ ማለት አይደለም ወላ ተንሳ ነሲበከ ሚነ ዱንያ ነው አላህ የዱንያ ጣዕም አትርሳ ሀብታም ለመሆን ለማደግ ለመለወጥ ቤተሰብ ህይወታቸውን ለመለወጥ ትዳርን ለመለወጥ ለማግባት ልጆቼ የተሻለ እንዲበሉ የተሻለ እንዲማሩ ማድረግ ችግር የለውም ግን አላህ ምን አለ ወላ ተንሳ ነሲበከ ሚነ ዱንያ ወአህሲን ከማ አህሰነ አላህ ኢለይክ
ልክ ለነዚህ እንደተጨነቀው ሁሉ ደግሞ አለ ወአህሲን ከማ አህሰነ አላሁ ኢለይክ አላህ አንተ ጋር የሚያምረውን ነገር እንደሰጠ ሁሉ አንተ መልካም ነገር ደግሞ ስራበት። የተሰበሩ ልቦች ካለ ትጠግናለህ። የተቸገሩ ሰዎች ካሉ ትጠግናለህ። ይሄ ነው ትክክለኛ ሰክሰስ ብሎ አላህ የጠራው ይሄ ነው። ይሄ ሰክሰስ የተባለው ትክክለኛ ታድሏል ለቀቀበት ብለን እንደምናደርገው አንድም ሰው ትክክለኛ የሚያጓጓ ነገር የተነገረው ሰክሰስፉል ነው ብንለው በቃ አሁን ቢላል ኮቴን ጀነቱ ሰማው ሲሉ ረሱል አለይሂ ሰላቱ ወሰለም ሰለዋቱላሂ ወሰላሙ ዐለይሂ ያጓጓል። በዱንያ ላይ አራቱ ጀነት የተመሰከረላቸው ሴቶች ተብሎ እናታችን አሲያ አላህ ስራውን እንደደላትና መርየም አላህ ስራውን እንደደላትና ፋጡማ አላህ ስራውን እንደደላትና እናታችን ኸዲጃ ዲነል ኢስላምን ለዚያ በቃች እናታችን ኸዲጃ ሲባል እነዚህ ሰክሰስ ናቸው። በጣም በሚገርም ሁኔታ ጎበዝ ነጋዴ ነበሩ። የሚገርም ብር ቆጥረዋሉ። እሮባቸውም ደግሞ እሳት ሳይቀጣጠል ቤታቸው ደግሞ ለወራት ቆይተዋሉ። ግን ሰክሰስፉል ነበሩ። በሆነ ሰዓት ጥሩ ነበሩ። በጥሩ ነገራቸው ገንዘባቸውን ሰጥተዋሉ። የሌሉ ሰላት ጀግኖች ናቸው። በቤተሰብ ግንኙነት ጀግኖች ናቸው። የጀነት ሙሽራ አላህ ያደረጋቸው ያሳለፉት ስራ ተቀማጭ ስላላቸው እንኳን የአላህ ጀነት ይቀርና አንድ ሰው በዱንያ ላይ እንኳን ኤምባሲ አካባቢ መቆም አይቻልም ማለት በዱንያ አላህ ያሳያችሁ። በዱንያ ለ30 ደቂቃ አንድ በጣም የሰፈሩ አስገራሚ ቤት ነው የሚባል ሰውዬ ጋር ብትቆም ለምንድን ነው የቆመው ተብሎ ፖሊስ ሊደወልብህ ይችላል። የአላህ ጀነት ዝም ብሎ ይገባል? ዝም ብሎ የሚወረስ ነው? ውድ ናት እኮ የአላህ ጀነት። አርዱሃ ከአርድ ሰማይ ወልአርድ እያለ ከሰማይ እስከ መሬት ስፋት የሆነበት እየተባለ ጭንቅ የሌለበት የሰላም ሀገር ኢላ ቂለን ሰላመን ሰላማ የተባለ ከሰላም ውጪ ሌላ ወሬ የማይሰማበት ሀገር ለአላህ ብሎ የተዋደዱ ጓደኛ ማማቾች ጀነት ውስጥ የሚፈላለጉበት የታለ ያጎደኝ ይሁዲን ምነግረው እማማከረው ተባብሎ ይፈላለጋሉ። ይሄን ሀገር ለማግኘት ቁልፉ ያስፈልጋል። ርዕሳችንም ቁልፉን ነው። ቁልፉን እንዴት እንፈልገው? የቱ ጋር እናገኘው? ቁልፉ አንድ መስመር ናት። በአንድ መስመር ውስጥ ግን ብዙ አስገራሚ ነገሮች አሉ። ቁልፏ ግን አንድ መስመር ናት። የምገርማችሁ ደግሞ ከደብተር አንድ መስመር ራሱ አትሞላ። ከደብተር አንድ መስመር አትሞላ። ምንድናት? ከደብተር አንድ መስመር አትሞላ። የጀነት ቁልፍ አሁን ብነግራችሁ እኮ ትበሳጫላችሁ። ልንገራችሁ እንዴ? لا إله إلا الله لا تبشر لا إله لا إله إلا الله لا معبود بحق إلا الله እችን ብቻ ውስጥ ሁሉ የምታደርገው እችን ብቻ። የጀነት ቁልፍ የሚያገኝ ሰው ካለ ከአላህ በስተቀር በእውነት የሚገዙት ጌታ የለም ብሎ በልቡ ማመን። ጀሃነምም ገብተው በተለያየ ወንጀል ጀሃነምም ገብተው አላህ መቼም እዛሽ በራፍ ላይ ከመቆም አላህ ይጠብቃል። እንኳን መግባት አይደለም ጌታችን የሞቀ ሻይ ምንጠጣ ባሪያዎች አይደለንም አንችልም እኛ የጀሃነም በር ማታሳየን። አላህ ማያሳየን። ማንነታችን እናውቃለን። እንኳን እሱ እጥፍ ድርብ እሳትን ያዘጋጀ ጌታ ይቅርና ትንሿን ረፈደብን ብለን ትተን የምንሄደውን እንኳን ሻይ የምንጠጣ ሰዎች አይደለም። አንዳንዴ ጭንቅላት እንዴት ነው ያዘጋጀው አላህ Subhanahu Wa Ta'ala ትላለህ። ካቱም እሱ ራሱ ደካማነታችን ነግሮናል። ወላሁ ዩሪዱ አን የቱበ ዐለይኩም ጌታችሁ እናንተን ይቅር ማለት ይፈልጋል። ወዩሪዱ الذين يتبعون الشهوات أن تميلوا ميلا عظيما እነዛ ግን ስሜታቸውን የሚከተሉ ሰዎች መዘንበልን ይዘነበላሉ አለ።
አላህ ለእናንተ ይቅር ሊላችሁ ይፈልጋል። ራሱ ነው እኮ የሚነግረን። ለምን ስትለው ራሱ መልሱ ይነግራል። ወኹሊቀ ልኢንሳኑ ደኢፋ የሰው ልጅ ሲባል ደካማ ነው አለ። የዓለም ቦክሰኛ የምትለው ሰውዬ 6 ሰዓት ላይ ተዘርሯል በእንቅልፍ የለም። ቀን ሙሉ ምላቱ ቷቷቷቷቷቷ የሚያደርግ ሰውዬ 7 ሰዓት ላይ የለም። ተሸክመ ከአንድ አልጋ ወደ አንድ አልጋ ብታደርስ ራሱን አያውቅም። ዓለም ከኔ በላይ የለም ብላ ብትጨው ትራምፕ አሁን ቢያስቸግር ዓለምን ቢበጠብጡ የተለያየ ነገር ቢናገር የለም። የሆነ ሰዓት ላይ ኃይለኛ እንቅልፍ ይወስደዋል። ርቦት ደግሞ ሲሯሯጥ ታየዋለህ። ወኹሊቀ ልኢንሳኑ ደኢፋ ካልበላን የምናስቸግር፣ ካልተኛን የምንነጫነጭ፣ ካልጠጣን ጥማት የሚያቃጥለን ሰዎች አላህ ይህን ድክመታችን ዱንያ ላይ ነው እየነገረን ያለው። አኺራ ደግሞ ድንጋይና ሰው ማቀጣጠያ የሆኑ ጀሃነብን ከመግባታችሁ ተጠንቀቁ ብሎ ሲነግረን እንደው ጌትዬ በረህመት በእዝነት በጥበብ በችሎታ በይቅር ባይነት ብለህ ካልያዝከው እንዴት ነው የምንቋቋመው ትላለህ? ሱብሃንአላህ። ስለዚህ ለዱዓችን ራሱ ያ ረብ ከእሳት ጠብቀን ብለን አላህ ሱብሓነሁ ወተዓላ መለመን ያስፈልጋል። አላህ ይጠብቀን፣ ጀሃነብን አላህ ያሳየን። የላ ኢላሃ ኢለላህ ቤተሰቦች ሆነን እዛ አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ ቀልብ ይህ ነው ብሎ ጠርጥሮት የማያውቅ እዛ የምንገናኝ ሰዎች አላህ ያድርገን። ስለዚህ ቁልፋችን ላ ኢላሃ ኢለላህ ናት። ላ ኢላሃ ኢለላህ ደግሞ ብዙ ነገሮች ትገባለች። ላ ኢላሃ ኢለላህ ሰላት ውስጥ አለች። ምን ብላ ጀመረች? ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተን ብቻ ነው የምናመልከው፣ አንተን ብቻ ነው የምንገዛው። የምታመልከው አላህን ብቻ ነው፣ የምትገዛው አላህን ብቻ ነው። አዋጅ ብሎ ደግሞ አላህ ሲነግር ምን አለ? ወአቡዱላህ ወላ ቱሽሪኩ ቢሂ ሸይአን አለ። አላህን ብቻ አምልኩ፣ በሱ ላይ ቅንጣት ያክል እንዳታጋሩ አለ። ወለቀድ ኡሕየ ኢለይከ ወኢለ ለዚነ ሚን ቀብሊክ፣ ካንተ በስተፊትም ባንተም ላይ ወሕይ አውርደናል፣ በሌሎችም ነቢያቶች መልእክት አድርሰናል ብሏቸው አላህ ሱብሓነሁ ወተዓላ የኔም ያንተም ጌታ የኔም ያንተም የነቢዩም ዓለይሂ ሰላቱ ወሰላም ጌታ ስለሆነ ለሳቸው ምን አላቸው? ለኢን አሽረክት አላቸው። ለኢን አሽረክት አንተ በኔ ላይ የምታጋራ ከሆነ አላቸው ለያሕበጠነ ዐመሉክ፣ ስራ ሁሉ ይበላሻል አላቸው። ጾሙ፣ ዘካው፣ ለይሉ፣ ሰደቃው እያንዳንዱ ነገር ይበላሻል አላቸው። ረሱል ላኢላሃ ኢለላህ የሰው ልጅ እንዲል ጥረታቸው እንጂ ሌላ ነገር በመገዛት ታሪክም የላቸውም። አሽረፈል ኸልቅ ሲያስተላልፉ ከነበሩት ምንድነው? ቁሉ ላኢላሃ ኢለላህ ቱፍሊሑን፣ ላኢላሃ ኢለላህ በሉ ነጃ ትወጣላችሁ ነበር ሲያስተላልፉ የነበሩት እሳቸው። መልእክታቸው የነበረው የሰው ልጅ ላኢላሃ ኢለላህ ሳይል እንዳያመልጣቸው ነው። እኛ አንዳንድ ሰው ሲሞት ምን አባቱ እንኳን ሞተ እንደምንለው አልነበሩም። እሳቸው ላኢላሃ ኢለላህ ሳይልልኝ አመለጠኝ ብሎ ነበር የሚያዝኑት የነበረው። አመለጠኝ አንድ ሰው ያለቅሱ ነበረ፣ ያዝኑ ነበረ። ላኢላሃ ኢለላህ ሳይልልኝ የጀነት ቁልፍ ሳይዝ ሄደብኝ ብለው ያዝኑ ነበረ። ስለዚህ ያንዳንዱ ነብይ ያስተላለፈው መልእክት ምን ነበረ ከተባለ አን ያዕቡዱላህ ወጅተኒቡ ጣጉት፣ አላህን ብቻ አምልኩ፣ ለሱ ብቻ ጎብድዱ፣ ለሱ ብቻ ስገዱ፣ እሱን ብቻ ጥሩ፣ ለሱ ብቻ ተጨንቃችሁ ጠይቁ። ጭንቅ አለ አይደለም ሌላ የለም። አመን ዩጂቡል ሙጠረ ኢዛ ደዓ፣ ሰው ጭንቅ ጥብብ ብሎት
የሚጠራው ማንን ነው? ወየክሽፉ ሱ መጥፎ ነገርስ የሚያስወግደው ማለት ነው። አለና አላህ ምን አለ? አኢላሁም አላህ ከኔ ውጭ ጌታ አላችሁ? ከኔ ውጭ የምትጠሩት አላችሁ እንዴ? አኢላሁም አላህ የላችሁ። የቀብርን ሰው የሚለምን ሸኾች ብሎ የሚለምን የጋረደም ካለ ጋርዶ የሚጠይቀውም ካለ ይለምን። አይሰሙህም፣ አይሰጡህም፣ አይከለክሉህም። ለዚህ ነው አንድ በጣም የሚገርመኝ የቁርአን አያ አለ። ሰዎች በማወቅም በእልህም ምን ይመጣብኛል ብለው በራሳቸው መተዳደር የሚፈልጉ አሉ። አላህ አንተን እዚህ ምድር ሲያመጣ ከነ ደብዳቤ ነው ያመጣ። ደብዳቤ እንዴት አላህ መጠየቅ እንዳለብን ነው ያመጣ። ሁሉ ጊዜ አዲስ የሚሆን ያው ቁርአን መቼም አሁን ይሄ ልጅ ሲቀራው በራሱ ድምጽ አዲስ ነው። የሆነ ኡስታዛችን ሲፈስረው አዲስ ነው። የሆነ ሰው ሲፈስር ሁሉ አዲስ ነው የሚሆንበት። ይሄን የቁርአን ያላቀውም ነበር እንዴ ትላለህ አንዳንዴ። ከአላህ ውጭ ያሉትን አካል አላህ ምን ብሎ ነገረን? በጣም የሚገርም ነው። ይሄን ኢንተድኡሁም አጂብ ኢንተድኡሁም ብትጠሯቸው ላ የስመዑ ዱዓአኩም ጥሪያችሁን አይሰሟችሁም። ወለው ሰሚዑ አይግድ የለም ይሰማሉ ካላችሁ መስተጃቡ ለኩም መርሐባ ምን ቸገረ ልጅ ነው እንዴ እኛ እንስተ ሀብት ነው እንዴ እኛ እንስተ ይላል። ለራሱ ስሙን የለውም እኛ እንስተ የሚል ሰው አለ። ለራስ አትይዝም እንዴ? አሁን መኪናውን ጀባ ብለናል ይላል። ለራሱ ትግዙ መጀመሪያ። ለራሱ መኪና የለውም የመኪና ቁልፍ ይዞ ያቅም እኔ ሰጥቻለሁ ላንተ ይላል። ለምን ሰጣለህ? መጀመሪያ ለነፍስ ነው እንጂ ለታላቅ ወንድም ሄደስተው ኢንተድኡሁም ላ የስመዑ ዱዓኩም አጂብ። በዚህ በ21ኛው ክፍለ ዘመን አንዳንዴ ሞባይሉ ስትከፍተው የሚገርሙ ሰዎች ታያቸዋለህ። አይ የቀብር ሰዎች እኮ ይሰማሉ፣ አይ አይሰሙም ብሎ ጭቅጭቅ ደግሞ ይፈጠራል። ይሰማሉ እንዴት አይሰሙም ትላለህ? አይ ምን አስጨነቀ እንዴ? ከደም ስራችሁ ትቦ የቀረብኩ ነኝ አላህ ካለ ምን ያደርግልሃል? አላህ አንተን ለመስማት ጥርጣሬ አለው ወይ? ጥርጣሬ አለ እኮ ያንተ። ከደም ስራችሁ ትቦ ቅርብ ነኝ ሚን ሐብሊል ወሪድ ነው ያለው። ከደም ስራችሁ ትቦ ለኛ እኮ ለኔና ላንተ ሩቅ ነው። ለምን እንዲህ ብለን እንኳን አናየው። ከዚህ ከደም ስራችሁ ትቦ እኔ ቅርብ ነኝ ይልኩ አላህ። መች ለመከው መች ጨቀጨከው? ጨቅጫቃ ባሪያ ወዳለው እያለ አላህ መች ጨቀጨከው? ገና ለዱዓ እኮ ዝግጁ አይደለንም። አሰላሙ አለይኩም ወራህመቱላህ፣ አሰላሙ አለይኩም ወራህመቱላህ ወደ ጫማችን ነው የምንሮጠው። እንኳን ዱዓ አስተግፍሩላህ እንኳን እያልን አይደለም። 10 ደቂቃ ቁጭ ብላ ጨቀጭቀውም ጭቅጭቅ የሚወድ ጌታ ያ ረቢ ዳረኛ አትለውም፣ ሱቄን ጠብቅልኝ አትለውም፣ ልጆችን ጠብቅልኝ አትለውም፣ አገርን ሰላም አድርግልኝ ብላ አታደርግም። ከዱዓ ውጪ ማን ይጠብቃታል? እቺ ነገር ዱዓ ነው እኮ የሚጠብቃት። ጭንቅ ያላል አተንፍስ። ለ10 ሰው ሄደ ከምታወራ 2 ረካ ሰግዳ ጨቀጭቀው ሱጁዱን አርዝማ አትለምነው። የመጀመሪያችሁም የመጨረሻችሁም ከአባታችን አደም አንስታችሁ እስከ ነብዩ አለይሂ ሰላቱ ወሰላም ድረስ ሁላችሁም አንድ ሜዳ ላይ ሆናችሁ እኔን ብትጠይቁኝ ለእያንዳንዳችሁ መልሱን ብሰጣችሁ የመርፌ ቀዳዳ ያክል አይጎልብኝም አለ አላህ። የመርፌ ቀዳዳ ያክል። ታዲያ ለምን ትጠይቃለህ? ቀብር ላይ ለምን ሰው ይጠይቃል? ለዚህ ትውልዳው ማን ይቀበልሃል? የቀብር ሰዎች ጋር ሄደህ ብትጨው ማን ያዳምጣል? ይሄ ትውልድ የሚፈልገው ነፍሱን የሚከተል ወጣት ካልሆነ በስተቀር መረጃ ነው የሚፈልገው። መረጃ፣ ማስረጃ። በጩኸት በፍጹም እዛች ጋር ሄደህ ብትለምናቸው ሸኻችን ልጅ ይሰጧል ይላል። ልጅ እንዲሰጥ መጀመሪያ አግባ። ዱዓው ራሱ አንዳንዱ ግራ ገብቶታል። ይመጣና ኡስታዝ ዱዓ አድርግልኝ ይላል። ምን ሆነ ስትለው አላህ ልጅ እንዲሰጠኝ ይላል። ስትጠይቀው ለካ ኒካ አላሰረም። የዚያን ዱዓ አለ መጀመሪያ ኒካ ነው የምታስረው። ሱቅ ሳከፍት ያ ረቢ
አላህ ብር እንዲሰጠኝ ዱዓ አድርግልኝ አይባልም። መጀመሪያ ትሮጥና ስራ ትወጣለህ። የሆነ ነገር ከተለያዩ ሙያ ካላቸው አቅም ካላቸው ሰዎች ጋር ለመስራት ፈልጌያለሁ ብለህ ትቀጠራለህ። በተቀጠርከው ነገር ያ ረቢ የመጨረሻ አታርግብኝ፣ እነሱን ሱቅ የሰጣቸው ጌታ አንተ ነህ፣ ለኔም ስጠኝ፣ እነሱን የተሻልክ እንዳርገኝ እኔም አርግልኝ፣ የነሱንም ንብረታቸውን አንተ ጠብቅላቸው ብለህ ትጠይቃለህ። አላህ ኢንተዱኡሁም ላ የስመዑ ዱዓኩም እያለ ብትጠሯቸው አይሰሟችሁም። ወለው ሰሚዑ መስተጃቡ ለኩም ይሰሙናል ብላችሁ እንኳን እርግጠኛ ብትሆኑ መርሐባ ይሏችሁም። በጣም የሚገርመው ወየውመል ቂያመቲ የክፉሩነ ቢሽርኪኩም ሄዶ ያለቀሰው ቀብር ላይ ድረሱልኝ ብሎ ያለቀሰው ሰው ቀብር ላይ ያለው ሰውዬ የውመል ቂያማ ምን ይላል? እኔ ለምንም ብያለሁ እንዴ? እኔ ጠይቀኝ ብያለሁ? መቼ ነው ያልኩ? አንዳንዱ ሲያምታታ አብዱል ቃድር ጀላሊ ይላል፣ አንዳንዱ ሲያምታታ ከድሪ ይላል፣ አንዳንዱ ሲያምታታ ቃጥባሬ ይላል፣ አንዳንዱ ሲያምታታ እንትና ይላል። አትዋሽ። ቃጥባሬ የምትወድ ከሆነ ሰኞና ሐሙስ ጾም፣ መጀመሪያ ታሪካቸውን ወቅ። ከድር ደግሞ ታሪካቸውን ከፈለግ ሱረቱል ካፍ ተፍሲርን ተማር። እንደዚህ አይነት የአላህ ባሪያ አይደለም። አንተ የምትላቸው የአላህ ባሪያ አይደለም። ያንተን ጉድ ራሱ አያውቁም እነዚህ። ቃጥባሬ ብለህ ደግሞ የምትጠራው መጀመሪያ ታሪካቸውን ወቅ። ለአገር ትልቅ ባለውለታ ዲንን ሲያስፋፉ የነበሩ ጥብስ እየበሉ ሳይሆን በባዶ እግራቸው እየሄዱ ዲኑን ሲያስፋፉ የነበሩ ናቸው። አንተ እንደምትለው የምታረግላቸው አይደሉም። ይሄ ሁሉ አያውቁም እነሱ። አርጉልኝ ብለው የማያውቁም፣ ይሄን ታሪክም አያውቁም። ቀብር ነው ያሉት። ጭንቅላትን ክፈት፣ ከስሜት አይውጣ። ጌታ አላህ ነው፣ ሞዴልህ ረሱል ናቸው ሰለላሁ ዐለይሂ ወሰለም። አሁን አንተ የምታደርገው ነው ረሱል የተደበደቡበት። ረሱል ማንም ዐለይሂ ሰላቱ ወሰላም ሙናፊቅና ይሁዳ ተጣልቶ ሙናፊቁ ማን ያስታርቅ ሲባል ይሁዳ ይላል፣ ይሁዳው ደግሞ ማን ያስታርቅ ሲባል ሙሐመድ ይላል ዐለይሂ ሰላቱ ወሰላም። ለምን እንዲያልክ ሲባል ያነ ሙሐመድ ላ ያኹዙ ረሽዋ ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሁለት ወንድማማቾች መካከል ሲፈርድ ግቦ አይቀበልም ይላል። አዎ ግቦ ያውቁም እሳቸው። የትልቅ ዘር ባለቤት የተባለች ሰረቀችና በረሱል ዘመን ዐለይሂ ሰላቱ ወሰላም ሰለዋት እንዳትረሱ እሺ። አላሁመ ሰሊ ወሰሊም ወባሪክ አለ። የትልቅ ዘር የተባለች ሰረቀችና ተፈረደባት። ምን ተፈረደባት? እጇ ይቆረጣል። ከዛ ሽማግሌዎች መጡ። አረ ዘሯ እኮ እንደዚህ ነው፣ የኛ ዘር እኮ እንደዚህ ሰርቶ ያውቅም ምናምን ብለው ሽማግሌ እስቲ እሳቸውን እንደው እናባብላቸው ብለው እሳቸው ጋር የጉዳይ መጣ። በጣም የሚገርም ንግግር ነገሯቸው። ለው ሰረቀት ፋጢመቱ ቢንቱ ሙሐመድ ለቀጣዓቱሃ የድሃሉ እኔ ለወግ ማድረግ ያደረስኳት እምወዳት ልጄ ፋጢማ ሰርቃ ባገኛት እቆርጣታለሁ አሉ። ዘር የሚባል ነገር የለም። የኛ ዘር የእነንትና ዘር የእነንትና ዘር ቡዳ ናቸው፣ የኛ ዘር ቡዳ ነው፣ የቡዳ ዘር ገብተህ እንዳታገባ የሚባል ደግሞ አለ። አንዳንዴ ከየት ያወቀው ካሜራው የሚለይ አይናለን የለም እንደዚህ በእስልምናችን። ስለዚህ ቀብር ላይ ያለም ቤቱ ጋር ደም የሚቀመጥ ሰው ካለ እነዚህ ሁሉ አይሰሙም። እያንዳንዱ የጠራናቸው በዱንያ ላይ የተጠሩት ሁሉ የተጠሩት ሁሉ እያንዳንዱን የውመል ቂያማ ምን ብለው ነው የሚናገሩት? እኔ አላቅም፣ ይህን ዜና እኔ አላቅም። ሐታ ኢሳ አለይሂ ሰላም ኢየሱስ እኮ አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ እኮ ይጠይቀዋል። ተውታውን ያልኩት ኢሳ አለይሂ ሰላም አላህ ሰላሙን ያወርድበትና ኢሳ አላህ እኮ ይጠይቀዋል። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን። ቢገርም ወላሂ አንተና እናት ከአላህ ውጪ ተገዙኝ ብላችሁ በዚች በቅርቢቷ ዱንያ ላይ ባለፈው ተገዙኝ ብለህ ተናግረሃል እንዴ ይለዋል። ለማን? ለኢሳ አለይሂ ሰላም። ኢሳ ምን ይላል? ኧረ አላልኩም አይልም። አዳብ ያለው ስነ ስርዓት ያለው ንግግር ነው የሚናገረው። ምን ይላል ኢሳ አለይሂ ሰላም?
ቃለ ሱብሓነከ ጌታዬ ጥራት ይገባ። አየ መተናነስ ቃለ ሱብሓነከ ጌታዬ ጥራት ይገባ። ኢን ኩንቱ ቁልቱ ፈቀድ አሊምተ ብዬ ከሆነ አንተ ታውቃለህ። ለምን ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ አንተ ውስጥ ያለው ጌታ አላውቅም፣ እኔ ውስጥ ያለውን ግን የምታውቅ ጌታ ነው። ባይሆን ጌታ እኔ ያዘዝኩት የነበረው አላህን አምልኩ ለጌታቸው አጎብድዱ ከማለት ውጪ ሌላ ብዬ አላውቅም። እኔ ብዬ የነበረው አላህን አምልኩ መልእክተኛነቴን ተከተሉ ከማለት ውጪ ሌላ አላልኩም። ይሄ ሁሉ ጉድ እንኳን ኢሳ አለይሂ ሰላም እንኳን አያውቅም። ይሄ ሁሉ ሌላውን ደግሞ በምን እንመዝናለን ነው። ሌላውን በምን እንመዝናለን? ስለዚህ ሰዎች አላህ ብሎ የጀነት ቁልፍ እንዲሰጣቸው ከፈለጉ ትልቁ ማስተካከል ያለብን ምንድነው ከተባለ ተውሂዳችን ላኢላሃ ኢላላህችን በደንብ በክራንቻ ጥርሳችን መያዝ ያስፈልጋል። ነቢዩም ዓለይሂ ሰላቱ ወሰላም ከአላህ ውጪ የሚጠቅማችሁ ከአላህ ውጪ ጎጂ፣ ሿሚ፣ ሻሪ፣ ሰጪ፣ ከልካይ የለም አላህን ብቻ አምልኩ ብሎ ሙሽሪኩል አረብን ዳዕዋ ሲያደርጉላቸው ለምን ጥርሳቸው ተሰበረ? ለምን ጣይፍ ላይ ተሰቃዩ? ሁለቱን ተራራ ላጣብቅልህ እኮ ብሎ እኮ አላህ እኮ ጅብሪል ልኮዋል። ላጣብቅልህ ወይ እነዚህ የሚያሰቃዩ ሰዎች ላጣብቅልህ እኮ ብሏቸዋል። ምን ነበር ለዚህ ሁሉ ያበቃቸው? በጣም የገረማቸው ነገር ምንድነው? ለዚህ ሁሉ እሳቸውን ለማሰቃየት እንግዲህ ረሱል ሰለላሁ ዐለይሂ ወሰለም በአንድ ቦታ 11 ይላል፣ በአንድ ቦታ 17 የሞት ሙከራ ተሞክረዋል። እሳቸውን ለመግደል አንድ ቦታ ላይ ምን ይላል? 11 ጊዜ ተሞክረዋል። አንድ ቦታ ላይ ደግሞ 17 ጊዜ። ለምን? ሩህሩህ ናቸው? አዎ። እሳቸው ባሉበት ሰዓት ላይ መዲና ላይ የነበሩት ይሁዶች እንኳን መብታቸው አልተነካም። እሳቸው በነበሩበት መዲና ከተማ ላይ ግመል ከአቅሟ በላይ አህያ ከአቅሟ በላይ ማስጫን ክልክል ነው። ለምን? የግመል የከብት የአህያ መብትም ነግረው ስለነበረ። ምንድነው እዚህ ደረጃ ያደረሳቸው? 17 የሞት ሙከራ። ለምን? ጣይፍ ላይ ስቃይ ደርሶባቸዋል። መካን የሚያክሉ ትተው ወጥተዋል። እቺን በደንብ አስታውሷት። ምን ነበረ? በጣም የገረማቸው እነሱ ምንድነው አጀዐለ አልአሊየተን ኢላሃን ዋሂዳ። አረ በጣም የሚገርም ነው። ትላንት የተወለደ ልጅ መጥቶ ዛሬ እኮ የሚገርም ዜና ተናገረ። መካ ላይ ሰምታችኋል? መባባል ጀመሩ። አጀዐለ አልአሊየተን ኢላሃን ዋሂዳ። እኛ 360 ጣዖት አልበቃንም ብለን 361 እያሰብን ባለንበት እሱ አንድ ጌታ ብቻ አምልኩ ብሎ ይመጣል እንዴ? ኢነ ሀዛ ለሸይኡን ዑጃብ። አሬ ገርሞ የሚገርም ነው አሉ እነሱ። ሌላ ካልኩሌተር እያደረጉ ነው። 361 ሲደመር አንድ ብሎ ደግሞ ሊቀጥሉ ነው እያሰቡ ያሉት። ይሄ በጣም የሚገርም ነው አሉ። ይሄ በጣም የሚገርም ነው አሉ። ከፊሎቹ እንኳን ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን አያቶቻችን ይሄን ሃይማኖት ሳያዩ እንኳን ሞተዋል። በምንድን ነው የሞቱት ስታስቡ? በማይሰማ እንጨት መካ ላይ ባሰቀሉ 360 ጣዖት እሱን ነበር የሚያመልኩት የነበረው። አንዳንዴ የሚሰሩት ጣዖት ሲደብራቸው ያለቅሱለታል። በቴምር ነበር የሚሰሩት።
ሲደብራቸው ደግሞ ይበሉታል፣ ሲጨንቃቸው ደግሞ ሄደው ያለቅሳሉ። ስለዚህ ላኢላሃ ኢላላህ ስታጠብቅ ከአላህ ውጪ የሚመለክ ጌታ የለም ብለህ ስትይዝ የጀነት ቁልፍ እሱ ጋር ነው ያለው። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም አቡ ሁረይራ ባወሩት ሐዲስ እንዲህ ይሉናል፣ ኢጅተኒቡ ሰብዐል ሙቢቃት፣ 7 የሰው ልጆችን የሚያጠፉ ወንጀሎችን ተጠንቀቁ። የሰው ልጆችን የሚያጠፋ 7 ወንጀሎችን ተጠንቀቁ አሉ። አልኢሽራኩ ቢላህ አሉ፣ በአላህ ላይ ማጋራት፣ ወሲሕር መጠንቆል ማስጠንቆል፣ ወቀትሉ ነፍሱ ለቲ ሐረመ አላሁ ኢላ ቢልሐቅ፣ አላህ ህርም ያደረጋትን የሰው ልጅን ነፍስ ማጥፋት ወይም መግደል፣ ወአክሉ ሪባ የወለድን ገንዘብ መብላት፣ ወአክሉ ልማለል የቲም የቲሞች አባታቸው ያለ ጥሎላቸው የሄደን ገንዘብ መጠበቅና ማፋፋትና ማሳደግ ሲገባ አያቁም አይደምሩም አይቀንሱም ብሎ ደግሞ የነሱን ገንዘብ መብላት፣ ወቀስፉል ሙሕሰናቱል ሙእሚናቱል ጋፊላት፣ 6ኛ ከባድ ወንጀል ብሎ ደግሞ ነብዩ የነገሩ ምንድነው? ወቀስፉል ሙሕሰናቱል ሙእሚናቱል ጋፊላት፣ ወንድ አስባ ማታቅ ወደ ወንዶች ዞራ ማታቅ ጥቡቅ የሆነ ሴት በዝሙት መጠርጠር፣ ሙእሚን ናት፣ ለሐራም ሳይሆን ለሐላል ዝግጁ የሆነች ናት፣ እቺ ልጅን ስሟን ማጥፋት አሉና ወተወሊ የውመ ዘሕፍ አሉ። 7ኛው ደግሞ ሙእሚኖች ለትግል ጃሃር ላይ ገብቶ በዛ ጃሃድ ሜዳ ላይ ሸሽቶ መውጣት አሉ። አራ እኛም ሳናውቅ ነው መጀመሪያ የመጣ ነው ብሎ ከወጣ ከከባባድ ወንጀል ነው ብለው ነብዩ አለይሂ ሰላቱ ወሰላም ነገሩ። ግን አሁን 7ቱንም ስናያቸው የትኛውን ነው አንደኛ ያደረኩት? ተኝታችኋል እንዴ? አንደኛ ያደረጉት የቱ ነው ተማሪዎች? አሽርኩ ቢላህ ሽርክን ነው። በየትኛውም መልኩ እሳቸው ዳዕዋ አድርገው ሲያስጠነቅቁ መጀመሪያ ምን ጊዜም አንድ ብሎ የሚነግሩን ሽርክን ነው። ለአላህ ብቻ እንድታጎበድር ነው እኮ ምን አስጨነቀ? ጠንቋይ ግቦ ይቀበላል፣ አላህ ግቦ አይቀበልም። ጠንቋይ ቆንጆ በግ ካላመጣ አይቀበልም ዱዓን። አላህ ካንተ የሚፈልገው በግ የለም። ኡዱህያ መረዱ ብሎ ከአላህ ሲያዘን ለየናር አላህ ልሁሙሃ ወላ ዲማኡሃ ወላኪን የናሉ ተቅዋ ሚንኩም፣ በጉን ረዱ 1/3 ለዚህ አድርጉ 1/3 ለዚህ አድርጉና ደሙን አፍስሱ ሲል ምን ያህል የጌታን ትእዛዝ እንደፈጸምክ ሊያይ እንጂ አላህ ከደሙም ከስጋውም ጉዳዩ አይደለም። ግን አንተ እረድ ሲል 1/3 ለዳህ ሰጣለህ። ለምን? ፍሪጅ የሚባለው ያንተ ፍሪጅ ዳህ ነው። ያንተ ፍሪጅ ለዳህ እንጂ የምትሰጠው ፍሪጁን ማጨናነቅ አይደለም። እረድ ሲል ይሄንን ነው። ስለዚህ የጀነትን ቁልፍ ለማግኘት ሁላችንም እንደምናውቀው ሰላት ላይ ኢማማችን አላሁ አክበር ሲሉ እኛም አላሁ አክበር ስንል እምንላት 4 ንግግር አለች። ኢነ ሰላቲ ስግደቴ፣ ወኑሱኬ እርዴ፣ ወመሕያያ ህይወቴ፣ ወመማቲ ሞቴ ሊላሂ ረቢል ዓለሚን፣ ለዓለማት ጌታ ለአላህ ነው ያልኩ። በሁሉም እንቅስቃሴ ስተኛ ምንድን ነው ያልከው? ቢስሚከ አላሁመ አሙቱ ወአሕያ፣ ጌታዬ ባንተ ስም እሞታለሁ ባንተ ስም እቀሰቀሳለሁ። ከእንቅልፍ ስትነሳስ አልሐምዱሊላሂ አለዚ አሕያና ባዕደ ማ አማተና ወኢለይሂ ኑሹር፣ ከሞትኩ በኋላ የቀሰቀስከኝ ጌታ ምስጋና ይገባ፣ ወደ አንተ መመለስ አይቀርም አልከው። ለሱ ብቻ ጎብድድ፣ ወጪ የለውም። ለአላህ ብቻ ጎብድድ። ይሄ የፈረደበት ቲክቶክ አለ፣ ወጠጤውንም አዋቂ ነኝም የሚለውንም የተቀላቀለበት ሜዳ ነው። በዚህ ሜዳ ላይ ደግሞ የሚገርመው አንዳንዱ ይነሳና የጫት ከራማ ይነግራል። የጫት ከራማ የሚነግር ቃሚውን ነው እንጂ መጠየቅ ያለብህ ምን ያህል ከራማውን እንዳጠፋው የጫቱን የቃመው ሰውዬ ነው መጠየቅ ያለብህ።
የኑሮን ከራማ መጥቶታል። የትዳሩን ከራማ መጥቶታል። የልጆቹን ከራማ መጥቶታል። ዜሮ ነው ያደረገው። አድቅቆት ነው ቁጭ ያደረገው። እቺ ብትቀመስ ብሎ እንትን ይላል። የቀብር ሰዎች ሄዶ ዱዓ ቢጠየቁ ምን ቢሉ ምናምን ይላል። የኔ ወንድም ምን አስጨነቀ? ሱብሃንአላህ ምን አስጨነቀ? ለዚህ ያበቃ ምንድነው? ጭንቅ ያለ አክስት አለ፣ እናት አለ፣ ጎረቤት አለ፣ የቲም አለ። ብዙ ዛሬ ደግሞ የተሰበሩ ሰዎች አሉ። ፊትን ሸፍን የሆነ ሰደቃ ሰጣቸውና መስጊድ ገብተህ ጌታዬ ፊቴን እነሱ አላዩትም አንተን ያየኸው ለነዚህ ሰዎች ባስደሰትኳቸው ይሁንብ ብሎ ቢለምን ይበቃለት።